በቃ ጥያቄው ከአስተዳዳሪው ይጀምራል። በ30 ሰኔ 30 እና ሐምሌ 14 የሄደው መኪና ሰኔ 30 65 መኪና ሄዷል። ሐምሌ 14 79 መኪና ሄዷል። 2 ሚሊዮን 600 ምናምን ሺና በ14 ደግሞ 2 ሚሊዮን 800 ምናምን ሺ ሂሳቡ የሚመጣው። ይህንን አባቶች ተቀብለዋል። አስተዳዳሪው የገዳሙ ጉዞ ነኝ ብሎ ያለው ተቀብለዋል። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን፣ ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም፣ ሊምርህ ነው ያመጣ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እንደምን አላችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እናንተ እንዴት ናችሁ? እኛ በጣም ደህና ነን። ይህንን መርሃ ግብር የምትከታተሉ እንደተለመደው እንግዲህ ወደ እናንተ ያስተምራሉ የምላቸውን ቪዲዮዎች ወደ እናንተ ይዤ እመጣለሁ። እናንተ ደግሞ ላይክ አድርጎ ቪዲዮን በመጀመር እንዲሁም ደግሞ ለሌሎች ቤተሰቦቻችሁ በማካፈል አብሮነታችሁ እንዲቀጥል ከወዲሁ ማሳሰብ ፈልጋለሁ። ቤተሰቦቼን ማለት ነው። ቤተሰብ ያልሆናችሁ ደግሞ የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ለየት ያለ ቪዲዮ ወደ እናንተ ይዤ መጥቻለሁ። በጣም እዚህ ማህበራዊ ሚዲያ ላይ እየተንቀሳቀሰ ያለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራትና ገዳማት ላይ የሚነሱ ጉዳዮች አሉ። ከነዚህ መካከል በገዳማት ላይ አሁን ብዙ ወጣቶች እየተነጋገሩበት ያለ የስውሯ ማርያም ጉዳይ ብዙዎችን አነጋጋሪ አድርጓል። ብዙዎችን በሶሻል ሚዲያ ላይ የተለያዩ ቪዲዮዎችን እና የተለያዩ ሀሳብ ስንዘራዎችን ሰጥተዋል። እኛም ደግሞ እንግዲህ አንዳንድ ሀሳቦችን ለማንሳት ዛሬ ወደ እናንተ መጥተናል። ከዚህ ጋር ተያይዞ በገዳማት ላይ እንግዲህ መካናትና ገዳማቱ የተቀደሱ ስፍራዎች አባቶቻችን በቃል ኪዳን የተረከቧቸው ወይም ደግሞ የአባቶቻችንን ቃል ኪዳን ተማጽነን የምንገኝባቸው የአባቶቻችንን ቃል ኪዳን ተማምነን በቦታው በረከትን የምናገኝባቸው ስፍራዎች ባልተገባ መንገድ ላልተገባም ሁኔታ ሲውሉ እያየን ነው እና ለዚህ ደግሞ ብዙዎቻችን ተጠያቂዎች ነን። ማንም ላይ እጃችን ልንቀስር አንችልም። ማንም ኦርቶዶክሳዊ ክርስቲያን ይህንን የመጠበቅና እንደዚህ አይነቱን ሀሳብ ቤተክርስቲያን እንዲህ ስትሆን ዘብ መቆም መቻል አለበት። ይህንን ሀሳብ ለማቅረብ የመጣ ነው በስፋት ለወጣቱ ነው። ወጣቱ ቤተክርስቲያኑን መጠበቅ መቻል አለበት። ይህንን ለገሌ ነው የገሌ ነው ልንለው አንችልም። የገዳማውያኑ ወይም በተሰጣቸው ስልጣን የነሱ ድርሻ አለ፣ የምዕመናን ደግሞ ድርሻ አለ። አንደኛው ምዕመናን ወደ ገዳማት ሲሄዱ በምን መልኩ ነው ወደ ገዳማት መሄድ መቻል ያለባቸው የሚለውን መጀመሪያ ማወቅ መቻል አለባቸው። ገዳማቱ ላይ ያሉ ደግሞ እንዲሁ የእግዚአብሔርን ተልእኮ የሚያስፈጽሙ አገልጋይ ማለት ተላላኪ ወይም ደግሞ ለእግዚአብሔር የሚታዘዝ የእግዚአብሔርን ሐሳብ የሚያገለግል ማለት ነው እና የእግዚአብሔርን ሐሳብ የሚያገለግሉ ሰዎች አንዳንድ ጊዜ ስጋዊ ነገሮች እየተጨመሩ እናያለን። እነዚህን ደግሞ በደንብ ማስቀረት በደንብ ማስተካከል ያስፈልጋል። በስጋዊ ሳይሆን አሁንም የእግዚአብሔርን ቃል በማስተማር በጥበብ ለእንደነዚህ አይነት ነገሮች መፍትሄዎችን ማበጀት ይጠበቅብናል። ከዚህ መካከል በዚህ ገዳም ላይ እንግዲህ አንዲት እህት ገዳሙን እንደምታስተዳድር ወይም በገዳሙ ላይ ዋና ፈላጭ ቆራጭ ወይም ደግሞ ፊት አውራሪ ናት ተብሎ ይነገራል። እውነት ለመናገር በቤተክርስቲያናችን እንዲህ አይነት ነገር ስርዓቱ ይፈቅዳሉ። የመጀመሪያው ይታወቃል። በቤተክርስቲያናችን የወንዶች ገዳም የሴቶች ገዳም የሚባል አለ። ይሄ ስርዓት በቤተክርስቲያናችን አለ። ግን እንዲህ ባለ መልኩ ደግሞ ባልተገባ መልኩ ካህናትን እያመናጨቁ ወይም ደግሞ በመቅደሱ አባቶቻችንን ባልተገባ መንገድ ነገሮችን እንዲያከናውኑ በማድረግ የሚደረጉ አገልግሎቶች የመጀመሪያው ነገር ኢመንፈሳዊ ናቸው። ምክንያቱም እንደዚህ አይነት አገልግሎቶች በቤተክርስቲያን ስለማይታወቁ። ሌላው ደግሞ አባቶቻችን ካህናት የመቅደሱን አገልግሎት የሚከውኑ ጸበሉን፣ ቅባ ቅዱሱን፣ የተለያዩ ገዳማት ላይ የሚከናወኑትን መንፈሳዊ አገልግሎቶች ሊሰጡ የሚገባው ክህነት ባላቸው ብቻ ነው። ምናልባት እዚህ ላይ የክህነት ባልሆነው ነገር እነዚህ ሰዎች ገብተው እንኳ ባናያቸው ግን የክህነት አገልግሎት በሚሰጥበት የአገልግሎት ስፍራ ላይ ፈላጭ ቆራጭ ሆነው የሚታዩበት ሁኔታ እንዳለ በጣም ብዙ መረጃዎች እየወጡ ነው። ስለዚህ ይሄ ነገር በቤተክርስቲያኗ እንደማይፈቀድ ምዕመኑ ማወቅ መቻል አለበት። ምዕመኑ ደግሞ ይህን ካወቀና ከተረዳ በኋላ
ለአንዱ ምክንያት ከማድረግ ለሚመለከታቸው አካል አንድ ሐሳብ ሆኖ ያንን ማቅረብ ነው የሚገባው። ምክንያቱም ይሄ የፈውስ ቦታ ነው። ብዙዎች ከብዙ ስራታቸው የሚፈቱበት እንቆቅልሻቸው የተፈታበት እመቤታችን ቅድስት ድንግል ማርያምን ቃል ኪዳኗን ምልጃዋን የሚማጸኑበት ቦታ ነውና ይሄንን ማስከበርና ይሄን መንፈሳዊ አገልግሎት በተገባ መልኩ የተሳለጠ እንዲሆን የቤተክርስቲያን አለቆች አመራር ላይ ያሉ መዋቅር ሁሉ ይመለከተዋልና ምዕመናን በአንድነት ይሄንን ማቅረብ ወደ የሚመለከታቸው አካል ያስፈልጋል ማለት ነው። ሁለተኛው የጥቅም ጉዳይ ነው። አሁን ጉዞ አዘጋጆች በተለያየ ቦታ እንዲህ አይነት የጥቅም ጉዳዮች ጉዞዎችን ሊያጋጩ ይችላሉ። ቦታው ላይ ሄዶ ግን መረጃዎችን አድምጦ መረጃዎችን ሰብስቦ አምጥቶ የማይገባውን ነገር ነቅሶ አውጥቶ ያ ነገር እንዲስተካከል ማድረግ አንዱ የመንፈሳዊ አገልግሎት መሆኑ መታወቅ መቻል አለበት ማለት ነው እና በዚህ ዙሪያ ላይ ቀደም ሲል በቦታው የነበረች አንዲት እህት ይሄ የእመቤታችን የቅድስት ድንግል ማርያም ገዳም ባለበት ወይም ደግሞ ይሄ እመቤታችን ስውሯ ማርያም ላይ የነበረች አንዲት እህት አንድ ሚዲያ ላይ ስትሰጥ የሰማነውን መግለጫ እንዲሁም ደግሞ በተለያየ መንገድ አገልግሎቱም ላይ ያንን አገልግሎት ይችኛዋ አሁን ያለችዋ ሴት ከመናገሯ ወይም ደግሞ ከማሳወቋ በፊት በሰፊው ስታገለግልና በሶሻል ሚዲያ ላይ ስታስተዋውቅ የምናውቃት እህት ለዚህ ሚዲያ ይቅርታ ለዚህ አገልግሎት በጣም በሰፊው ስትታገል አይተናል። እዚህ ላለው ለስውሯ ማርያም ማለት ነው። ስለዚህ በመንክር ሚዲያ ላይ ቀርባ የሰጠችውን ቪዲዮ አጭር ቪዲዮ አስደምጣችኋለሁ። ከነዚህ አይነት እህቶች ጎን መቆም ያስፈልጋል። ምክንያቱም ከስር መሰረቱ ነገሩን ስለሚያውቁት ማለት ነው። ስለዚህ እስኪ እናድምጥ። በቃ ጥያቄው ከአስተዳዳሪው ይጀምራል። ሰኔ 30 እና ሐምሌ 14 የሄደው መኪና ሰኔ 30 65 መኪና ሄዷል። ሐምሌ 14 79 መኪና ሄዷል። 2 ሚሊዮን 600 ምናምን ሺና በ14 ደግሞ 2 ሚሊዮን 800 ምናምን ሺ ሂሳቡ የሚመጣው። ይህንን አባቶች ተቀብለዋል። አስተዳዳሪው የገዳሙ ጉዞ ነኝ ብሎ ያለው ተቀብለዋል። እሺ ገንዘቡ ይታል ኦዲት ይደረጋ። የምእመናን ገንዘብ አሁን የመቤቴ ገንዘብ ነው፣ ምእመናን ሰጥቷል። እኔ አሁን ተጠያቂም ስለሆንኩ ነው። ይሄንን መመለስ አልቻሉ። ይሄንን መመለስ ያቅታቸው አወገዙኝ። የታለ ይሄ ሁሉስ እውነት አባ ተቀብለዋል ወይ? አሁን እየደወሉ መሽቆጥቆጥ ጀምረዋል። ካህናት በሙሉ ተነስቷል። ያውሉት በሙሉ ካህናቱ ተቀይሟል፣ አዝኗል ነው ያሉት። እኔ ካህናትን ሌባ ብዬ ተሳድቤ ሌባ አላልኩም። ሌቦቹ ያውቁታል እነማን እንደሆኑ። ካህን እኔ ቢሰርቅ ራሱ ካህን ሌባ ብዬ አልናገርም። ለምን? የሾማቸው እግዚአብሔር ስለሆነ ቅጣታቸውን የሚሰጠው እግዚአብሔር ነው። ሌቦቹ ከስር የነበሩትን ነው። እኔም የተናገርኩት የህንፃ ኮሚቴ አሰሪነን የሚሉትን ነው። ምእመናንም እንዲያቅል የህንፃ ኮሚቴው ነው። ሁለተኛ የበሱ እምነቱን ከልክላለች። የበሱ እምነቱን አዎ ነገ እናገራለሁ። የበሱ እምነቱን ራእይ አሳይታ እመቤት ያሉ ይሄ ከአባት ማለት ራእይ ሳታሳይስ እውነት አሳይታም ከሆነ እሺ፣ ምናልባት እኔ አጠር ያለው እንድትሰሙት ነው። በሰፊው እዛ ላይ ኢንተርቪውን ሰጥታለች እሷ በሰፊው። ሌሎች መረጃዎች አሉ ማቅረብ ይቻላል፣ ግን ነገርን ብናበዛው መፍትሄ አይሆንም። ችግርን ችግር አድርገን ብናመጣው መፍትሄ ስለማይሆን የመፍትሄ ሀሳቦቹ ላይ ነው ትንሽ ማለት የፈለኩት። ምክንያቱም ከስር መሰረቱ የሚያውቁት ሰዎች ይሄንን ጉዳይ ወደፊት ሲያመጡት ችግሩ ምንድን ነው? ቤተክርስቲያኗ ላይ የተፈጠረው ነገር ምንድን ነው? ቤተክርስቲያን ከላይ እስከታች መዋቅር አለ። የታወቀ የሚታወቅ ግልጽ ነው አስተዳደሯ። ስለዚህ ይሄንን ነገር ማስተካከል ያልተቻለው ለምንድን ነው የሚለውን ነገር በደንብ ማየት ያስፈልጋል። ግለሰቦችስ ገብተው በቤተክርስቲያኗ ላይ የተለያየ ነገሮችን ፈንድ እያደረጉ እንዲህ አይነት ቤተክርስቲያኗን የሚመለከታቸውን አካል እጃቸውን እየጠመዘዙ የቤተክርስቲያኗን አገልግሎት እነሱ በሚፈልጉት መንገድ ማስኬድ ይቻላል ወይ? የመጀመሪያው ጥያቄ ይሄ ነው። ምክንያቱም ቤተክርስቲያኗ የራሷ ቀኑና ዶግማ ትውፊት አለ። ይሄ ቃለ ዓዋዲውስ ይፈቅዳል የሚለው ነገር በደንብ መታየት መቻል አለበት። አሁን አንዳንድ ጊዜ አንድ ቤተክርስቲያን ላይ የተፈጠረውን ችግር ብቻ አይደለም የምናየው። የችግሩ ግን መንስኤ ምንድን ነው? አስተዳደሩ ጉዳይ ላይ የጎደለን ነገር ምንድን ነው? እንዲህ አይነትን ነገርስ አሳልፈን መስጠታችን ለማይመለከታቸው ማድረጋችን የቤተክርስቲያኗን ስርዓት እየጠበቅን ነው ወይ? በዚህ አሁን እንደው እግዚአብሔር ይከብራል ወይ? ሐዋርያዊ ቅብብሎሽ ያለባት ቤተክርስቲያን ይቺ ጥንታዊ ኩላዊት በሆነች ቤተክርስቲያን እንዲህ አይነት ክንውን መሰማት አለበት ወይ? ለሌሎችስ እንዲህ ባለ መልኩ በሶሻል ሚዲያ ላይ የቤተክርስቲያን ገመናስ
መውጣት አለበት ወይ ከመጀመሪያው ከመሰረቱ የሚለው በጣም የሚያሳዝንና በጣም ብዙዎችን የሚያስቆጣ አንድም ደግሞ የሚያሳፍር ነው። በጣም አሳፋሪ ነገር ነው እውነት ለመናገር። ይህንን ነገር እዚህ ላይ አሁን እኛ ስንሰራ ነገሮቹ በጣም እየከበዱ ብዙዎች ነገሩን እያናፈሱት ስላለ የመፍትሄ ሀሳቦችን ለማስቀመጥ ነው እና የቤተክርስቲያን ልጆች የቤተክርስቲያንን ሚስጥር አሳልፈንም ስንሰጥ ነገሮችን ከስር መሰረቱ አንድ ጊዜ ሊያስቆም የሚችል ሀሳብ ይዘን መሆን መቻል አለበት እንጂ ዝም ብለን እኛ ስለተሰማንና እኛ ስላልፈለግነው ነገሩን ብቻ ማድረግ የለብንም። ይህንን እንድናስብበት ነው። በሌላ ፕሮግራም ደግሞ አሁን የሚመለከታቸው አካል ከቦታው ያሉ ሰዎችን ይዘን ለመቅረብ እንሞክራለን። እንዲህ አይነት ነገር መቆም አለበት። ወደ ሌላው ቪዲዮ ወስዳቸዋል እና ይሄ ፕሮብሌም ደግሞ አሁንም በአብዛኛው ሰው ላይ የሚታይ ይመስለኛል። ጥምቀት አንድ ብቻ እንደሆነ አስዩም ያደርጋሉ። እሱ ብቻ ሳይሆን ፕሮብሌሙ አንድ ጥምቀት የተባለውም ወይም ደግሞ መጽሐፍ ቅዱስ ላይ ጥምቀት ሲል ወዲያው በፍጥነት አእምሯቸው ላይ የሚመጣው የውሃ ጥምቀት ነው። መጽሐፍ ቅዱስ ፕሉራል አድርጎ ጥምቀትን ከጠቀሰልን ጥምቀት ሲል የትኛው ጥምቀት ነው ማለት ያለብን ነው። አእምሯችን የትኛው ነው ማለት ያለበት እንጂ ወዲያው ጥምቀት ሲባል የውሃ ጥምቀት መምጣት መቻል የለበትም ማለት ነው። ስለዚህ ቺን ግራውንድ ማስተካከል አለብን። መጽሐፍ ቅዱስ ጥምቀት ብሎ ያልፍልናል እንጂ ስለ የትኛው ጥምቀት እያወራ እንደሆነ አይነግረንም። የክፍሉን አውድ ተከትለን ወደሆነ ድምዳሜ መድረስ እንድንችል ለኛ ይተዋል እንጂ ይህንን ጥምቀት ነው ብሎ ስለማይነግረን በጣም በጥንቃቄ ጥምቀት ብሎ በተጻፈበት የመጽሐፍ ቅዱስ ምንባብ ሁሉ ስለ የትኛው ጥምቀትን እያወራ እንደሆነ ከአውዳቸው ለመረዳት መሞከር አለብን ብዬ አስባለሁ። ምናልባትም ቀጣይ ሳምንት እነዛን የጥምቀት ዝርዝሮችን በስፋት ለማየት እንሞክራለን። ግን ደግሞ በጣም ብዙ ጊዜ በተሳሳተ መንገድ የሚፈቱት የውሃ ጥምቀት ብለው ወዲያው የሚፈቱት የመጽሐፍ ቅዱስ ምንባብ ቆላሲስ ምዕራፍ 2 ላይ ያለው ነው። ቆላሲስ ምዕራፍ 2 ላይ በጥምቀት ከእሱ ጋር ተቀበራችሁ፣ ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ኃይል በማመናችሁ ከእርሱ ጋር ተነሳችሁ የሚለውን ክፍል አብዛኛው ሰው ወስደው የውሃ ጥምቀት ብሎ ኢንተርፕሪት ያደርጋል። እኔ ሮንግ ይመስለኛል። ይሄ ሮንግ እንደሆነ ለመረዳት በጣም ሲምፕል ነው፣ ቀላል ነው ብዬ አስባለሁ። ምክንያቱም መቀበርን ያነሳል፣ ከዛ ደግሞ ከሙታን መነሳትን ያነሳል። በጥምቀት ከእሱ ጋር ተቀበራችሁ፣ የሚቀድመው መቀበር ነው። ከዛ ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ኃይል በማመናችሁ በእምነት ደግሞ ከእርሱ ጋር ተነሳችሁ። ስለዚህ መቀበር ይቀድማል አለን። መቀበር ደግሞ የተያዘው ከጥምቀት ጋር ነው። ከዛ ደግሞ መነሳት ይከተላል አለን። መነሳት ደግሞ የተያዘው ከእምነት ጋር ነው። ሶ በጥምቀት ተቀብረን በእምነት ከሙታን መነሳት ከሆነ በቅደም ተከተል ከእምነት የሚቀድመው ጥምቀት ነው ማለት ነው፣ የውሃ ጥምቀት ብለን ከተረጎመ። ይሄ ደግሞ ሮንግ ነው። መቀበር ይቀድማል። መቀበርን ያገኘነው በጥምቀት ነው። ከዛ ደግሞ ከሙታን መነሳትን ያገኘነው በእምነት ነው። የውሃ ጥምቀት ከሆነ የሚቀድመው ጥምቀት ይሆንና እምነት ይከተላል። ይሄ ደግሞ ትልቅ ስህተት ይመስለኛል። ምክንያቱም አንድ ሰው ሳያምን መጠመቅ የለበትም፣ ደግሞ ሊጠመቅም አይገባውም፣ ደግሞም አይችልም። መጽሐፍ ቅዱስ በዛ መንገድ ያሳየናል ብዬ አላስብም። ስለዚህ ስለ የትኛው ጥምቀት እያወራ ነው የሚለው ክሊር ነው። ስለ ዩኒየን ዊዝ ክራይስት ነው፣ ስለ መንፈስ ቅዱስ ጥምቀት እንደሆነ አስባለሁ። ስለ ውሃ ጥምቀት ብሎ የሚያስብ ሰው ካለ እኔ መሟገት ይችላል። ትክክለኛ ኢንተርፕሬቴሽን አይደለም የሚለው ያሳምነኛል። የውሃ ጥምቀት ሳይሆን የመንፈስ ቅዱስ ጥምቀት ነው። ቀጣይ ሳምንት ያንን በስፋት ለማየት እንሞክራለን ማለት ነው። እሺ፣ የፕሮቴስታንት አስተምህሮት እንግዲህ ይሄ ነው። ወንጌልን እንሰብካለን ይላሉ፣ ግን ጥምቀት ወንጌል አይደለም የሚል አስተምህሮት የሚል ደግሞ ሀሳብ ይዘው መጥተዋል። በጣም ጥሩ። ሐዋርያ ቅዱስ ጳውሎስ የመጀመሪያው ጥያቄ የምናቀርበው ሐዋርያ አይደለም ነው የሚለውን ጥያቄ መጀመሪያ ማቅረብ እንፈልጋለን። እንግዲህ ጌታ ከመረጣቸው ቅዱሳን ሐዋርያት መካከል 12ቱ ሐዋርያዎች ናቸው። ከ12ቱ ሐዋርያት መካከል አንዱ አይደለም ሐዋርያው ቅዱስ ጳውሎስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ የተመረጠ ምርጥ የአሕዛብ አስተማሪ ማኅቶተ ቤተክርስቲያን ተብሎ የሚጠራ ብርሃነ ዓለም ቅዱስ ጳውሎስ እያለች ቤተክርስቲያን ትጠራዋለች። እና ይሄ ሐዋርያ እንደውም ንግግሩ ላይ ምን ይላል? እኔ ኢየሱስ ክርስቶስን እንዳገኘው ከስጋና ከደም አልተማከርኩም ነው የሚለው። ቀጥታ የጌታን ተልእኮ ብቻ ለመፈጸም የወጣ ሐዋርያ እንደሆነ መጽሐፍ ይናገራል። ከዚህ አስቀድሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ለጥምቀት አገልግሎት አንዱ የወንጌል ክፍል ጥምቀት መሆኑን የምናይበትን የመጽሐፍ ቅዱስ ክፍል እንመልከት። በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ያለውን እንመልከት። እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ12ቱ ሐዋርያት የሰጠው መመሪያና መርህ ነው። ስለዚህ ጌታ ሲናገር ምን አለ? ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ያለ ጌታ ለደቀ መዛሙርቱ እንዲህ ብሎ ትእዛዝን ሲያዛቸው እንመለከታለን። እንግዲህ ሂዱና አሕዛብን ሁሉ
በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ይሄ ቃል ኪዳን፣ የጌታችን ቃል ኪዳን ደግሞ ለዘላለም የሚሰራ ከደቀ መዛሙርቱ ጋር እሆናለሁ ያለው ለዘላለም ነው። ከዚህ የሚል የለውም። ስለዚህ ትላንትና የሚሰራ እግዚአብሔር ዛሬም ይሰራል። ትላንት ከአባቶቻችን ጋር የነበረ እግዚአብሔር አሁንም ከአባቶቻችን ጋር ይሰራል። ይሄ ቃል ኪዳን ተመሳሳይ ቁልፍ የሌለው የሰው ልጆች በየትኛውም ሁኔታ ሊቀርጹት የማይችል ሰማያዊ ቁልፍ ነው። ይሄም ቁልፍ የተሰጠው ለቤተ ክርስቲያን ነው። ስለዚህ ይሄ የቤተ ክርስቲያን ቁልፍ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚመጣ ድረስ ሙሽሪቷ ቤተ ክርስቲያን ይሄንን ጠብቃ ሐዋርያዊ ቅብብሎሽ እስከ መጨረሻው ፍጻሜ ድረስ ሙሽራ የሆነውን ክርስቶስን ምን ትላለች? ትጠብቃለች። ራእይ መጽሐፍ ላይ ሙሽራይቱና መንፈሱ ና ይላሉ ይላል እና ስለዚህ እንዲህ እያለች የምትኖረዋ ቤተ ክርስቲያን ይሄንን ተልእኮ ትፈጽማለች። በጥምቀት በኩል ተመልከቱ፣ ሰው በአንድ ልጁ በኢየሱስ ክርስቶስ አምኖ ሲመጣ የመስቀሉን ስራ ካመነ በኋላ እንዲሁም በአብ በወልድ በመንፈስ ቅዱስ ስም ዳግም ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ወይም ከእግዚአብሔር ይወለዳል። ያን ጊዜ አዲሱን ሰው ክርስቶስን ይለብሳል። አሮጌው ማንነቱን አዳምን ይጥላል። አሮጌው አዳምነቱን ካልጣለ ያ ሰው አሁንም አሮጌው አዳም ነው። አሁንም በኃጢአት ውስጥ ነው። አሁንም በጨለማ ውስጥ ነው። አሁንም ወደሚደነቀው ብርሃን አልመጣም ማለት ነው። ሰው ክርስቶስን መልበስ የሚችለው ሰው ክርስቶስን ካልለበሰ አዲስ ማንነት የለውም፣ አዲስ ተፈጥሮ የለውም። አያችሁ፣ በእምነት በኩል ሕግ በሙሴ እንደተሰጠ ጸጋና እውነት በክርስቶስ ነው። ሰው ክርስቶስን አምኖ ሲመጣ አዲስ ፍጥረት ይሆናል። ስለዚህ ክርስቶስ ደግሞ ልንለብሰው የምንችለው በጥምቀት ነው። አዲሱን ሰው ልበሱት እንዳለ ሐዋርያው ቅዱስ ጳውሎስ ይህንን መልበስ ያስፈልጋል። እንደውም ሐዋርያው ቅዱስ ጳውሎስ መልእክታቱ ላይ ከ14ቱ መልእክታት መካከል ላይ ያስተማረው አንዱ ጥምቀት ነው። በዋነኝነት እናንተ በክርስቶስ የተጠመቃችሁ ክርስቶስን ለብሳችሁታል ነው የሚለው። ስለዚህ በክርስቶስ ያለ ኩነኔ የለበትም የምንለው ክርስቶስን የለበሰው በጥምቀት በኩል ነው። ስለዚህ ጥምቀት የወንጌል አካል አይደለም የሚለው ትምህርት ሰው ሰራሽ ትምህርት ነው፣ የጨነገፈ ትምህርት ነው ማለት ነው። የጌታ ትምህርት ግን ሐዋርያዊ አስተምሮ ማለት ከሐዋርያት የተገኘ ሐዋርያን አበው እንዲህ እያለ አሁን እስካለንበት እስከ ዘላለም የሚደርስ ነው ማለት ነው። ለሐዋርያቱ ደግሞ የተሰጠው ስልጣን እስከ ዓለም ፍጻሜ ነው ማለት ነው። አሁን ጴጥሮስ የለም፣ አሁን ጳውሎስ የለም፣ አሁን ዮሐንስ የለም። አሁን ጴጥሮሶች፣ አሁን ዮሐንሶች ግን አሉ። ስልጣኑ ይሰራል ማለት ነው። ለምን? ቃሉ እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ስለ ደቀ መዛሙርቱ የጸለየውን ጸሎት ስናይ አባት ሆይ በቃለ ቀድሳቸው፣ ቃለ እውነት ነው ይላል። ቃሉ ሕያው የሚሰራ ነው የሚለው። ስለዚህ የእግዚአብሔርን ሐሳብ ትተን የእኛን ሐሳብ እያስተናገድን ሰው ሰራሹን ትምህርት ይዘን ከምናስተናግድ እዚህ ላይ ፎከስ ብናደርግ ጥሩ ነው ማለት እንፈልጋለን። አንድ ቆንጆ ቪዲዮ ልጋብዛችሁ። በጣም አስተማሪ ነው። በብዙ ሶሻል ሚዲያ ላይ በሰፊው ብዙዎች የሚያደምጧቸው ተወዳጅ አባት፣ በእውነት የአባ ገብረ ኪዳን ስለ ንስሐ ያስተማሩት ትምህርት ነው። ማንም ሰው እግዚአብሔር ይጠላኛል፣ እግዚአብሔር ትቶኛል፣ እግዚአብሔር እኔን አያስታውሰኝም ብሎ ለሚያስብ ጥሩ ሜሴጅ ነው ብዬ አስባለሁ። በአጽንኦት ሆናችሁ ከሰማችሁት፣ እውነት ለመናገር የእግዚአብሔርን ነገር ለመስማት የእግዚአብሔር መሆን ያስፈልጋል። ከእግዚአብሔር የሆነ የእግዚአብሔርን ይሰማል ስለሚል ልባችሁን ከፍታችሁ እንድታደምጡት ግብዣ ነው። እንከታተል። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን፣ ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ በመሆኑ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙም። ቤተ ክርስቲያን ስትሄዱ ማንንም የሚከስ ሕሊና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምህረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር
በዝሙት መነደፍ ማለት ነው። ሴቶች የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድን ነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚያስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት፣ እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሰሃን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች፣ ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ 5ቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳ ቢሆን አማትባችሁ መግባት፣ ውላችሁ ወጥታችሁ እንኳ ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰው አውሳችሁ እንኳ ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። 38 ዓመትም 40 ዓመትም 50 ዓመትም ሊያደክምህ ይችላል። ህይወትን ሙሉ ለህይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ አይደል ብለህ የምትኖረው አይደለም። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና ወደ ገነት ይዘህ። እሺ፣ ቪዲዮውን እንግዲህ እስከ መጨረሻው ድረስ አድምጣችሁ ሀሳብ አስተያየታችሁን ኮሜንት መስጫዎች ላይ እንደምታስቀምጡልኝ ተስፋ አድርጋለሁ። እንግዲህ ለዛሬ ያስተምራሉ ያልኳቸው ቪዲዮዎች እነዚህ ናቸው። እነዚህን ተመልክታችሁ አሁን ማስተያየታችሁ እንድታስቀምጡ ከወዲሁ ማሳሰብ እወዳለሁ። ሌላው በሚቀጥለው እንግዲህ በገዳማት ጉዳይ ላይ መረጃዎችን ወደ እናንተ ይዤ እመጣለሁ። ይህንን ቪዲዮ ለብዙዎች እንዲደርስ ሼር በማድረግ እንድታደርሱ መልእክቴ ነው። እወዳችኋለሁ።